ራሷን መነኩሴ ያስመሰለችው ጨካኝ ገዳይ ወጣት በወታደራዊ መኮንኑ ላይ የፈጸመችው አስነዋሪ ተግባር። ሰላም የ7ኢ የሲኒማ ቤተሰቦች፣ ታሪኩ የሚጀምረው እጅግ አስገራሚ በሆነ ሁኔታ ነው። ወጣቷ ራሷን በጣም ገራገር ሃይማኖተኛና ሰላማዊ መነኩሴ አስመስላ ትቀርባለች። ሰዎቹ በትህትናዋ እየተደነቁ እንዴት ነሽ፣ አመሰግናለሁ ይሏታል። እሷም ሁሉንም ነገር በሰላማዊ መንገድ ተቀበላለች። ነገር ግን ነገሮች መለወጥ የሚጀምሩት ስለ ትዳሯና ስለ ግል ህይወቷ ጥያቄ ሲነሳ ነው። በንግግሯ መሃል በነገራችን ላይ እነዚህ የኔ ባል ናቸው ስትል አስተዋዋቂዎችን ታስደምማለች። በአንድ በኩል መነኩሴ መስላ እየታየች፣ በሌላ በኩል ደግሞ እንደዚህ አይነት የጠበቀ የፍቅር ግንኙነት ውስጥ መገኘቷ በሰዎቹ ዘንድ በስማም የሚያስብል መደናገጥን ይፈጥራል። ነገር ግን ይህ ቅዱስ የሚመስለው ገጽታዋ በስተጀርባዋ ለምትሸሽገው አስፈሪ ማንነት መሸፈኛ ብቻ ነበር። በአካባቢው የሚገኝ አንድ ታዋቂ ወታደራዊ መኮንን በጉዳዩ ውስጥ ጣልቃ ይገባል። ወጣቷ የሰዎችን ጥርጣሬ ለማስወገድ ስትል እኛ እናውቃለን፣ ኑና አብረን እንተባበር በማለት መኮንኑን ወደ ራሷ ህይወት እና ሴራ ተጋብዘዋለች። ሰዎቹም ነገሩ ሁሉ የእግዚአብሔር ፈቃድ መስሏቸው አሜን እያሉ ይስማማሉ። መኮንኑ መጀመሪያ ላይ ነገሮችን በቁጥጥር ስር ያደረገ መስሎት እሺ መኮንን እሱ ሰዎችን እንዴት በጥሩ ሁኔታ ማስተናገድ እንዳለበት ያውቃል፣ ዝግጁ ናችሁ እያለ ጥበቃውንና ስራውን ይቀጥላል። ወጣቷም እጅግ ማራኪና ቆንጆ በሆነው ገጽታዋ መኮንኑን ማማለል እና ሙሉ በሙሉ በቁጥጥሯ ስር ማድረግ ትጀምራለች። ነገሮች ቀስ በቀስ ወደ አስፈሪ አቅጣጫ መሄድ ይጀምራሉ። ወጣቷ በድብቅ የምታከናውናቸው አንዳንድ እንግዳ የወንጀል ድርጊቶች ፍንጭ ማሳየት ይጀምራሉ። ከሰዎች ጋር በምትነጋገርበት ጊዜ በነገራችን ላይ እያለች ንግግሯን ታስተካክላለች። መኮንኑና ሰዎቹ የሆነ ነገር መበላሸቱን ሲረዱ ይኸውልህ ና እንሂድ በፍጥነት እያሉ መንቀሳቀስ ይጀምራሉ። የሆነ አደጋ ሲያጋጥማቸው መኮንኑ ወጣቷን ለመጠበቅ ሲል አይዞሽ ምንም አይደለም ሁሉም ነገር አስተካክለዋለሁ ይላታል። እሷ ግን በዚህ ሁሉ መሃል በውስጧ ያለውን ጨካኝ የገዳይነት መንፈስ ደብቃ በስማም እያለች ሰዎችን ማታለል ትቀጥላለች። እንግዲህ ቤተሰብ የባባ አረማመድ ማለት ይሄ ነው። በመጨረሻም እውነተኛው ፊልሚያና ክህደት ይፋ ይሆናል። በመካከላቸው የነበረው ሚስጥራዊ ስምምነት ወይም ውል ይፈርሳል። መኮንኑ ድንገት ወጣቷ የደበቀችውን ገዳይ ማንነት ሲረዳ በከፍተኛ ድንጋጤ ምን አይነት ጉድ ነው ይላል። እኛ አሁን የት ነው ያለነው እያለ ይጮሃል። ወጣቷ ጭምብሏን አውልቃ በከፍተኛ ጭካኔ መኮንኑን እና ሰዎችን ማጥቃት ትጀምራለች። ሰዎቹ እባክሽ ከዚህ ራቂ ሄጅልን እያሉ ቢጮሁም እሷ ግን ለሰከንድ እንኳ አታዝንም። በሰዎች ቀይ ላይ እየተሳለቀች ሃሌሉያ እያለች የመጨረሻውን ገዳይ እርምጃ ትወስዳለች። ታሪኩ ወደ ማብቂያው ሲቃረብ ይቺ ወጣት ይህንን ሁሉ በቀል እና ጭካኔ በውስጧ ያሳደገችው ገና በትምህርት ቤት እያለች በደረሰባት አንድ ትልቅ የስነ ልቦና ስብራት ወይም የፍቅር ክህደት እንደነበረ ይገልጻል። ወጣቷ ኬንዲ ከተባሉ ገጸ ባህሪያት ጋር ያላትን የመጨረሻ ሂሳብ ካወራረደች በኋላ ራሷን ደብቃ የፈጸመችው ይህ አስደንጋጭ የፍቅር እና የሞት ታሪክ ተመልካችን ባስገረመ መልኩ ያበቃል። በዚህ ታሪክ ከተገረማችሁ ይህን ቻናል ላይክ፣ ሳብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። በሌላ አጭር የፊልም ታሪክ እስከምንገናኝ ደህና ይሁኑ።